ሰላም ውድ የመሰላል ቤተሰቦቻችን፣ ዛሬ የምንገኘው ጣፎ ኮንዶሚኒየም ነው። በጣፎ ኮንዶሚኒየም ምን እንሰራለን? አብራችሁን ቆዩ። እንተዋወቅ እስኪ፣ ከስምሽን ጀምር። ወጋየሁ እባላለሁ። የፀጉር ባለሙያ ነኝ። እንግዲህ አሁን ስግስግ እየሰራሁ ነኝ ያለሁት። እሺ ወጋየሁ፣ ስንት አመት ሆነሽ በፀጉር ስራ ላይ? በፀጉር ስራ ላይ 7 አመት ከጀመርኩ 7 አመት 7 አመት ሆነሽ? 7 አመት ሆኖኛል። የት ነበር የምትሰሪው ከዚህ በፊት? የት ሰርተሻል? መብራት ኃይል አካባቢ ነበረ የምሰራው። አሁን ግን ከዛ ሰፈር ቀይሬያለሁ። አዲስ አበባ ውስጥ ማለት ነው? አዲስ አበባ ውስጥ ቦሌ ወደ ሲኤምሲ አካባቢ፣ አሁን ወደዛ አካባቢ እየሰራሁ ነኝ ያለሁት። እሺ ወጋየሁ፣ እንደው ከዚህ ስራ ላይ አስቸጋሪ ነገር የምትይው ምንድን ነው? ምን ፈተነሽ በፀጉር ስራ ውስጥ? በፀጉር ስራ ውስጥ ብዙ ነገር የሚፈተነኝ ነገር የለም። እኔም ስራዬን ደስ ብሎ ነው የምሰራው። የፀጉር ባለሙያ በነገርሽ ላይ ያበላል በጣም ማለት ምን ብዬ ልንገርሽ፣ በቃ ማለት ፍላጎት መኖር አለብሽ ለመስራት ማለት ነው እንጂ ፍላጎት ከሌለሽ ፀጉር ቤት እያስጠላሽ ወይ ደግሞ የሆነ ነገር እንትን እያለሽ መስራት አትችይም። አንደኛ ከስተመር አያያዝ መኖር አለበት። ስትሰሪ ከስተመር ደግሞ ከስራው በላይ ምንድን ነው የሚፈልገው? እንትንሽን ነው አቀባበልሽን የሚፈልገው። ገብቶሻል? ስለዚህ ፍላጎት መኖር አለበት። ለዛ ነው እኔ ደግሞ ደስ ብሎ ነው የምሰራው። እንደው በ7 አመት ውስጥ ምንም ያስቸገረሽ ነገር የለም? አለ፣ የሚያስቸግር ነገር አለ። በፀጉር ቤት የሚያስቸግር ነገር አለ። እንደው አንድ ማትረሺው ገጠመኝ የለሽም ፀጉር ስራ ላይ? የገጠመኝ ነገር ምን መሰለሽ? ገጠመኝ የሆነች ልጅ መጣ ነበር የሆነ ጊዜ ላይ ማለት ነው። ከዛ ካክስ ገብታ አታውቅም። ከዛ አጠብኳትና ነይ ካክስ ላስገባሽ ምናምን አልኳት ማለት ነው። ከዛ ካክሱን እንዲህ ወደ ላይ የሚገባው ወደኋላ፣ እሷ ሄዳ ወንበሩ ላይ ቆማ ወደ ላይ ገባች። ከዛ እሱ ነገር በጣም እንትን ብሎ ወደቀች። ከዛ ወደቀች እንትን ብላ ማለት ነው። ማለት እሱ ነገር እኔን አይደለም የፈተነኝ፣ ግን አስቆኛል። እና እንዴት ሆነ መጨረሻው? ይካስኩ ምንም በቃ ማለት አስተካክለናት ገባች። ከዛ አልተሰበረም? አልተሰበረም። እሷም አልተሰበረችም? አይ ምንም አለች፣ አላወቀችበትም እንጂ ምንም እንትን አላለች። ዛሬ ያገኘሁሽ ጣፎ ኮንዶሚኒየም ነው፣ ቤት ውስጥ? አዎ ቤት ለቤት ነው የምሰራው። ዛሬ ቤት ለቤት ነው የምሰራው። መስራት ለሚፈልጉ ቤት ለቤት መስራት ለሚፈልጉ እስኪ አድራሻሽን ንገሪያቸው፣ ስልክ ቁጥርሽን፣ የት እንደሚያገኙሽ፣ የት ሰፈር እንደምትሰሪ። አሁን በቋሚነት ተቀጥሬ ነው የምሰራው ወደ ሲኤምሲ አካባቢ ማለት ነው። ግን መኖሪያዬ ደግሞ ወደ እንትን ጣፎ አካባቢ ስለሆነ የትም ቦታ መስራት እችላለሁ ማለት ስልኬን አስቀምጥላቸዋለሁ። እየደወሉ የወለዱ አሉ፣ ብዙ መውጣት የማይፈልጉ አሉ። እዛ ቤታቸው ድረስ ሄጄ መስራት እችላለሁ። የትም ሰፈር ቢሆን ሄደሽ መስራት ትችላለሽ? የትም ሰፈር ሄጄ መስራት እችላለሁ። ብዙ አይነት አለ ሹሩባ፣ አልባሱ አለ፣ ስፌት አለ። የስፌት ደግሞ ስግስጎች አሉ፣ ኖርማል። አሁን በተለይ በብዛት ስግስግ ነው የሚሰፋው ሰው። ስግስጉን አሁን ሰፍቼ አሳያቸዋለሁ፣ መጨረሻ ላይ ያዩታል። አሁን በምን ነው የምትሰፊው? ፍሪዝ ነው ወይስ? አሁን በፍሪዝ ነው። ብዙ ጊዜ ፍሪዝ አሁን በስግስግ ነው የሚሰፋው የሚፈልገው ሰው። በዛ ላይ አይተው መደወል ይችላሉ። ማንኛውንም ትሰፊያለሽ? ሁማን ሄርም ላይ ዊጎችንም ሁሉንም። ስሬትሳ ምን ትሰሪያለሽ? ሹሩባዎች? ሹሩባ በዲዛይን ሁሉንም። ቁጥርጥር፣ ትዊስት፣ አዋቂ የወለደ ሴቶች ምናምን ካሉ መውጣት የማይችሉ በብዛት መውጣት የማይችሉ ካሉ ምናምን። እንደ ወጋየሁ በደንብ ይሳካልኛል የምትይው ስራሽ ምንድን ነው? በአሁን ላይ ግን ይሳካል ማለት እኔ እስካሁን ድረስ ተሳክቶልኛል። ፀጉር ቤት ማለት በፀጉር ቤት አልታማምም። ደግሞ ሰው አይቶ ነው ደውሎ እየሰራ ያለው። እስካሁን ድረስ አድራሻዬን ስለማያውቁ ነው። ብዙ ከስተመር አለኝ። እንግዲህ 7 አመት ማለት በጣም ረጅም አመት ነው። ስለዚህ እዛ ሰፈር ላይ አሁን ሄጄ ብሰራ እሰራለሁ፣ ግን እርቆኝ ስለሆነ ነው ወደ መብራት ኃይል ምናምን ስለሆነ ማለት ነው። አሁን የምሰራበት አካባቢ ማለት ነው ወደ ሲኤምሲ ያልኩሽ ቦታ አንድ ወር
ኦልሞስት ሁለት ወር ምናምን ማለት ነው። ግን በዛ ሰዓት ላይ ብዙ ሰው ለምዶኛል። ብዙ ሰው ማለት ነው ማለት እኔም ብለው የሚመጡላት ብዙ ሰው አለ። ብዙ ከምልሽ በላይ ማለት ነው። ቤት ራሱ ጠርተው ነው የሚሰሩ አሉ። መምጣት ሳይመቻቸው ሲቀር እዛ እጅን የሚያውቁት ማለት ነው። እዛ እጅን የሚያውቁት የወለዱ አሉ። የወለዱ ህጻናቶች ምናምን ልጅ ይሰራለሁ እዛ ድረስ ማለት ነው። እንዴ በአካባቢው ላይ ደግሞ እየሰራው ነው። በረፍቴ ቀን ብዙ ሰው የሚሰራው ፀጉር ቤት ላይ ማለት ነው። ብዙ ጊዜ ሰዎች የፈተኗቸው ነገር ሲባሉ የተለያየ አይነት ባህሪ ያለው ሰው ጋር መዋሉ ይባላል እና አንቺ እንደዚህ አይነት ነገር አላጋጠመሽም? በደንብ ትችዋለሽ። ፀጉር ቤት ስትሰሪ እንዳልሽው ብዙ አመል ይመጣብሻል። ብዙ ከሰው ጋር ተጣልተው ይመጣሉ። ቤት ውስጥ ከባሎቻቸው ጋር ተጋጭተው ይመጣሉ። በዛን ሰዓት አንቺ ላይ ነው ያንን እንትን የሚወጡት። ገብቶሻል? መተው ቆንጆ እንኳን ተሰርተው ወይ አላማረም ሊሉሽ ይችላሉ። ያን ግን በቃ መፍታትም ካለብሽ ፈትሽ ታስተካክያለሽ። ምንም ሳትይ ችለሽ ነው ማለፍ ያለብሽ እንጂ ያቺ ሴትዮ እንደዛ ፈትነሽ መታ ይቅርታ ትጠይቅሻለች ነገ ስትረጋጋ ማለት ነው። ምክንያቱም ጥፋቱ የኔ አይደለም የራሷ ጥፋት ሆኖ እያየችው ነው የምታጠፋው። ስለዚህ አንቺ ደግሞ መቻል አለብሽ። ምን መሰለሽ የሆነች ልጅ ነበረች ማለት ቤተሰባዊነት ይሰማሽና አብረሽ ትበያለሽ፣ ትጠጫለሽ ምናምን ከመላመድ የተነሳ ማለት ነው። ከዛ ምን አደረገች መሰለሽ ቅባት አስቀምጣ ነበር የሄደችው እኛ ጋር ማለት ነው። ከዛ ያን ቅባት አለቃዬ ነበረችና አንስታ ዲስፕሌይ ውስጥ አስቀመጠችው ማለት ነው። ከዛ በስንተኛው ቀን መጣች። መታ ቅባቴን ስጪኝ ትላታለች። እኔና አሰሬ ያው እንትን እንዳትፈልገን ነው ከመቀራረብ የተነሳ የቀልድ ማለት ነው። ከዛ ማረሰው ነገር እሱ ነው በቃ። ከዛ ምን አለች? ቅባቴ ስጪኝ ስትለኝ እሺ ብዬ ተነሳውና ወይ ይሄው በቃ ለዚህ ነው እንዴ እኛ እኮ ሰርቀን አይደለም ምናምን አልኳት ማለት ነው። ከዛ መደባደብ ጀመረች። ፈቲ ነበርሽ። ከዛ ተያያዝን፣ ተደባደብን ማለት ነው። ያዘችና ነከሰችኝ ጀርባኝ። የእውነት የሌለ ቁስል ነው በቃ ያሳረፈችብኝ ማለት ነው እስከሚደማ ድረስ። ቆይ እየቀለድን አይደለም ስላልሻት ብቻ ነው ወይስ እንዴት ነው? አዎ ማለት እየቀለድን እንኳን ልንሰርቅ አይደለም እኛ ማለት ቤተሰባዊነት ሲሰማሽ እንደዛ ለጨዋታ ማለት ነው። እኔ ሰረቃችሁ ብያለሁ እንዴ ምናምን አለችና ተነጋገረች ማለት ነው። እንግዲህ ተነስተሽ አትደባደብኝ ከስተመር ናት። ከዛ ተነስተሽ ተደባደበች፣ ያዘችኝ ጀርባዬ። እሺ ከዛ ነከሰችኝ። ሰው በቃ ከስተመር አገላገለን ምናምን እሱን አረሰው። እኔም ነከስኳት። እንደው የእውነት እኔ ምን ዋጋ እንደነከስኳት እራሱ አላውቅም። አንዳንዴ መያዝ ሲያቅትሽ ደግሞ ግብዳ ናት ምን እንደምታክል። አንቺም ነበርሽ አይደል? ቤት ሁሉ ወሰዱኝ። ወዲያው መድኃኒት እንትን ተባልኩ። ጥርሷ ትክክል ላይሆን ይችላል አስበሽዋል? ይሄን ያክል ገብቶ ነበር ስጋሽ እንዴ? ደምቷል ሁሉ ጀርባ የእውነት ደምቷል። እንደዚህ እየተነከሽ ነው በቃ እየተነከሽ እየደበደቡሽ ትሰሪያለሽ። ፀጉር ቤት ግን መቻል አለብሽ። እውነት ወጣለሁ እስከምትይ ድረስ የሚያደርስ ከስተመር ደግሞ አለ። ውይ ይሄ ስራ ያስጠላል ብለሽ ስታስቢው በቃ ቆንጆ ስራ ነው። ምንም እንትን አታጭበትም ፀጉር ቤት። እንደው እንደዚህ አሁን በዚህ ልክ ደግሞ እንደው እዚህ ስራ ውስጥ ምን ቀን ነው የገባሁት የሚያስብል ሰው እንዳለ ሁሉ እንደው እንደዚህም አይነት ሰው አለ ያስባሉሽስ? መልካም ገጠመኞች ወይ መልካም ደንበኞች ነበሩሽ ማትረሺው? የተለየ ነገር አደረጉልኝ የምታያቸው በፀጉር ቤት ስራ ተዋውቃችሁ? እኔ በነገርሽ ላይ ከስተመር ሁሉም ለእኔ አንድ ነው ይወጣልሻል ማለት እኔም አቅርቦቴ አሪፍ አድርጌ ነው እንትን ነው የምላቸው። በነገርሽ ላይ እኔ ነኝ እንትን የምለው ሁሉን ነገር እኔን ፈልገው ስለሚመጡ አንድ አይነት አያያዝ ነው የሚይዛቸው። የተለየ ነገር ያደርጉልኛል ማለት እንደዚህ አሁን በዛ በስራ ቦታ ሳይሆን በሌላ ቦታ ያደርጉልኛል። ይሄ የምትይዋለሽ አንድ ሁለት ለምሳሌ አንቺ ቆይ ፀጉር ስራ ላይ እንዳልኩሽ ነው። ፍላጎት ከሌለሽ
ፀጉር መስራት ፍላጎት ከሌለሽ መስራት አትችይም። ለምን መሰለሽ? ብዙ አይነት እንዳልኩሽ ብዙ አመላቸውን ብዙ ባህሪ ችለሽ ነው የምትሰሪው ፀጉር ቤት ማለት ነው። ለዛ አሁን አንዳንድ ሰው አይችልም ወይ ብለው በአንድ ወር ሊለቁም ይችላል። ፍላጎት መኖር አለበት። በቃ የፀጉር ስራ ሙያ እንትን ካለሽ ፍላጎት ካለሽ ያበላል በደንብ። በተለይ አሁን ላይ ማለት ነው አሁን ላይ በተለይ በደንብ ነው የሚያበላው። በደንብ እስከ 20-30 ሺህ ብር ይቀጠራል። በደንብ አድርገው ተቀጥሮ ለመስራት ማለት ነው። አዎ ተቀጥሮ ለመስራት እንኳን ልጆቻቸውን በቤት ውስጥ ማሰራት የምትፈልጉ እንዲሁም በተለያየ ምክንያት ከቤት መውጣት ለማትችሉ በሙሉ ወጋየሁ በያላችሁበት እየመጣች በፀጉር ቤት የምታገኙትን ማንኛውንም የፀጉር አገልግሎት በቤታችሁ ለመስጠት ዝግጁ ናት። በምስሉ ላይ እንደምትመለከቱት ትሪትመንቶችን ከማዘጋጀት ጀምሮ የፀጉር እጥበት፣ ቅንድብ መቀንደብ፣ የመረጣችሁትን አይነት ስፌት በመረጣችሁት ዲዛይን ማንኛውንም አይነት ሹሩባ መስራትን ጨምሮ በጥቅሉ ሁሉንም አይነት የፀጉር አገልግሎቶች ጥራቱንና ምቾታችሁን በጠበቀ መልኩ ለመስጠት ዝግጁ ናት። ስልኳን አስቀምጠንላችኋል። በማንኛውም ሰዓት ብትደውሉላት በያላችሁበት እየመጣች አገልግሎቱን ለመስጠት ዝግጁ ናት። ውድ ቤተሰቦቻችን ለዛሬ በጣፎ ኮንዶሚኒየም የነበረን ቆይታ ይህንን ይመስል ነበር። እንዲተዋወቅላችሁ የምትፈልጉት ማንኛውም አይነት ቢዝነስ ካለ አድራሻችሁን አስቀምጡልን። እኛ በያላችሁበት እየመጣን የምናገኛችሁ ይሆናል።